ሰላት ርዝቅ ያሰፋል። አላህ ምን አለ ቁርአን ላይ ወእሙር አህለከ ቢሰላቲ ወስጠቢር ዐለይሃ ቤተሰብህን በሰላት እዘዝ በሱ ላይም ጽና። ላ ነስአሉከ ሪዝቀን ሪዝቅን አንጠይቅህም ናሕኑ ነርዙቁከ እኛው እንለግስሃለን እንመግብሃለን እናበላሃለን ርዝቃችንን እኛው እንሰጥሃለን አለ አላህ። ወልዓቂበቱ ሊተቅዋ መጨረሻውም ያምረው ለስኬት የሚበቁት አላህን ለሚፈሩት ነው አለ። ስለዚህ ሰላትን ምን በል በሰላት ቤተሰብን እዘዝ። ሪዝቅኛ አንጠይቅህም ጽና አንተ በሰላት። ሪዝቅ ሰላት የሪዝቅ ምንጭ ነው። ሰላት የደስታ ምንጭ ነው። ሰላት የሌለው ሰው ወላሂ ባዶ ነው፣ ጭንቀት ነው፣ ፊቱ ይጠቁራል ሰላት ከሌለ፣ ደስታ ይርቃል ሰላት ከሌለ። እንዴት ሰው ከአላህ ጋር መነጋገር ካልቻለ? መነጋገር እኮ ነው አይደል? ፋቲሃ ስንቀራ አልሐምዱሊላሂ ረቢል ዓለሚን ስንል ምስጋና ይገባው ለዓለማቱ ጌታ ስትል ሐሚደኒ አብዲ ባሪያዬ አመሰገነኝ ይላል አላህ። አርራሕማን ራሒም አዛኝ ሩህሩህ የሆነው ስትል አስና ዐለየ አብዲ ባሪያዬን አወደሰ ይላል። ማሊክ የውሚዲን የዛ የፍርዱ ቀን ንጉሥ ፈራጅ እሱ ነው ብለህ ስለ እሱ ማንነት ስትናገር መጀደኒ አብዲ ባሪያዬ አላቀኝ ይላል። ኢያከ ነዕቡዱ ወኢያከ ነስተዒን አንተም ብቻ ነው የምንገዛው እርዳታ የምንጠይቀው አንተም ብቻ ነው ካንተ ውጭ ማንም የለም ብለን ስንናገር አላህ ምን ይላል? እቺ በኔና በባሪያዬ መካከል ያለች ቃል ኪዳን ናት። ባሪያዬ ሲቸገር እኔን ሊጠይቅ ከኔ ውጭ ለማንንም ላይ ይገዛ እርዳታ እኔን ብቻ ሊጠይቅ ቃል ገብተዋል። ስለዚህ ለባሪያዬ የጠየቀው አለው ይሰጠው። ምን